አብዛኛው ሰው እኮ ቲፕ የሚሰጠው መስተንግዶ ተመችቶት ሳይሆን ያስተናጋጁ ወጭን ተመችቶት ነው። ድሮ በተመረቅኩ በንጋታው ከእናትና አባቴ ቤት ሞት መስለኝ ነበር። እርግጥ ነው ከቤተሰቦቼ ቤት ወጥቼ ለ2 ወር ያህል ቤት ተከራይቼ ኖሬያለሁ። 3ኛው ወር ላይ ቤት ኪራይ የምከፍለው ሳጣ ናፍቆታችሁን መቋቋም አቃተኝ ብዬ ወደ ቤተሰቦቼ ቤት ተመለስኩ። ናፍቆቱን ሳይሆን ቤት ኪራዩን ነው መቋቋም ያቃተ አለኝ አባቴ። ከመጀመሪያውም ተው እያልኩ እኮ ነው ከቤት የወጣው። በ2 ወር ውስጥ እኮ ጥውልግ አልክብኝ፣ እንኳን ተመለስክ ብላ እናቴ ግንባሬን ሳመችኝ። እንዲህ ያጨማለቅሽው እኮ ነው ልጁን ልፍስፍስ ምታረጊው። በዚህ ሁኔታው ከቀጠለ አግብቶ ከቤት ከወጣም በኋላ ኑሮ ከበደኝ ብሎ ሚስትና ልጆቹን በትኖ ወደ ቤቱ መመለሱ አይቀርም። ታዲያ የዘንድሮ ልጅ ምንም አሞት የለውም። እኛ እኮ ድሮ በፈንጂ ላይ ተረማምደን ነበር ይቺን ሀገር ያቆየናት ብሎ መብሰልሰል ጀመረ። እና በፈንጂ ላይ ተራመድከው አልወጣልህ ብሎ ነው አሁን በሞራሌ ላይ የምትራመደው ብዬው ተነሳውና ሻንጤን በጀርባ ያዝዬ ወደ መኝታ ክፍል የገባው። አልጋዬ ላይ በጀርባዬ ተኝቼ ጣራውን እያየው እያሰላሰልኩ ነው። አባቴን የራሴን ሥራ መስሪያ ብር በጠይቀው መጀመሪያ ተቀጥረ በደንብ መስራት አለብህ ብሎ 5 ሳንቲም አይሰጠኝም። በተመረኩበት ሙያ እንዳልሰራ ደግሞ የተማርኩት የፍልስፍና ትምህርት እንኳን ሥራ ሊኖረው ቀርቶ ኦሾ ከሚል ቅጽል ስም ውጭ ያተረፈልኝ ምንም ነገር የለም። ምን እንደማረግ እያሰላሰልኩኝ ሳላስበው ሰዓቱ መሸ። ትዝ ይለኛል የፍልስፍና ትምህርት ላጠና ዩኒቨርሲቲ የገባው ሰሞን አብሮኝ የሚማር አንድ ጢባም ጓደኛዬ በታሪክ ጺም የሌለው የፍልስፍና ተማሪ አንተ ሳትሆን አትቀርም። ቆይ አሁን ሐሳብ ሲመጣል ምንን እየነካ ልታስብ ነው? ጸጉር ያላቸው ሌሎች የሰውነት ክፍሎች አሉ፣ ወደ እነሱ ጎራ ላለው አልኩትና ተሳሳቅን። ግርማቸው ከሚባል ወዳጄ ጋር ቁጭ ብለን ድንገት በስልኬ የሥራ ማስታወቂያ አየው። የሥራ መደቡ መጠሪያ አስተናጋጅ፣ ጾታ ቀድሞ የመጣ ይቀጠራል፣ ደሞዝ በስምምነት ይላል። የሆነ የሥራ ማስታወቂያ አየው፣ ልሞክረው እንዴ አልኩት። ምንድን ነው ሥራው? መስተንግዶ ነው። በለ የሴት ሥራ መስራት አማረ እንዴ? ማለት ሥራ ደግሞ የወንድና የሴት ብሎ አለ እንዴ? ያው መስተንግዶ ደግሞ ከደሞዙ በላይ ቲፑ ጸዴ ነው የሚሆነው። አዩብ አብዛኛው ሰው እኮ ቲፕ የሚሰጠው መስተንግዶ ተመችቶት ሳይሆን ያስተናጋጁ ወጭን ተመችቶት ነው። ሴት አስተናጋጆች ወደው የሚሆን ተገደው አጭር ቀሚስ የሚለብሱት ለምን ይመስላል? ጥሬ ሊቆርጥ የመጣ ባለሀብት ከጥሬው እኩል የጭን አምሮቱ እንዲቆርጥለት እኮ ነው ብሎ በኃይል ሳቀ። አዲስ አበባ አጊጣ ተውባ በጣም ዘብና ተብባለች በና። የመጣው የምጣ ብዬ አንድ ሆቴል ውስጥ በአስተናጋጅነት ተቀጥሬ መስራት ከጀመርኩ 1 ወር አለፈኝ። ስራ በጀመርኩ በ2ኛው ቀን ልምድ እንዳለው አስተናጋጅ ብርጭቆ የተደረደረበት ትሪ በቄንጥ ይዛለሁ ብዬ ወለሉ ላይ አፍርጬ ከሰከስኩት። ማናጀሩ በቅጽበት መጣና ቀስሜን የሚከሰክስ ስድብ ለ1 ለ2 ደቂቃ ያህል ከሰደበኝ በኋላ አይዞ ስራ ላይ ያጋጥማል በርታ ብሎኝ ሄደ። ዛሬ ነቃ ብያለሁ። ፊቴ በፈገግታ ተሞልቶ እንደ ጥንቁቅ ወታደር እጄን ወደ ኋላ አጣምሬ ቆሜያለሁ። ድንገት አንዲት እርጉዝ በአንድ እጇ ወገቧን ይዛ በአንድ እጇ ደግሞ ሆዷን ደግፋ ወደ ውስጥ ስትገባ ተመለከትኩ። ፈጠን ብዬ ሄድኩና ደግፌ ጥሩ ቦታ ካስቀመጥኳት በኋላ እጄን ወደ ኋላ አጣምሬ በትህትና ምን ልታዘዝ? ወይኔ የበቆለጥ እንዴት እንዳማረኝ ብታይ! እስኪ ፍም ላይ አስቀምጠን እንደ ፈንዲሻ አፍካውና አምጣልኝ። የዚህ ደግሞ ምን አይነት እርግዝና ነው? ካልጠፋ ነገር የበቆለጥ ሚያምራት አልኩና ለጊዜው የበጉ ሌሎች ክፍሎች እንጂ ቆለጡ የለም። ባይሆን አዲስ በግ ሲታረቅ ጠብቄ ያስቀምጥልሻለሁ። እሺ መረቁ የሚፈተፈት ጥብስ አምጣልኝ። እሺ በየርኩና ያለችውን አይነት ጥብስ አመጣውላት። 10 ደቂቃ ሳትቆይ መልሳ ጨበጨበች። ስታጨበጨብ አይ መረቅ ጥብሱ ተመችቷት ለሞራለው ብዬ ፈገግ ብዬ ዝም አልኩ። ለካ እሷ የጠራችኝ ነበር። ፈጠን በየርኩና አቤት የኔም ቤት ወይኔ ዱለት እንዴት እንዳማረኝ አለችኝ። በ5 ደቂቃ ውስጥ አማኑኤል አይግባ እንጂ ያበደ ዱለት ይዤላት መጣው። በተከታታይ አማረኝ እያለች ጋዝሌትና ቀይ ወጥ አመጣሁላት። ሁሉንም ጥርግ አርጋ ከበላች በኋላ እስኪ መበተኛ ቀዝቃዛ ስፕሬት አምጣልኝ ብላ ስፕሬት አመጣሁላት። በመጨረሻም ቢላ አመጣሁላት። አይ ይሄ ሁሉ ነገር ከበላችማ ሀብታም ናት፣ ለኔም ጠቀም ያለ ቲፕ ተሰጠኛለች። በየዳጎስ ያለ ጉርሻ በጉጉት የተጠባበቅኩ እያለ ቢሉን አንስታ ሂሳቡን ካየች በኋላ መልሳ አስቀመጠችውና በሚቅለሰለስ አይን እያየችኝ ሳልከፍል መውጣት አማረኝ አለችኝ። ጠረጴዛው ላይ ወደ ተቀመጠው ጠርሙስ ተመለከትኩ።
በእርግጥ እኔም የሆነ ነገር ሳምረኝ አይቀርም።